ይቀለጣል። ኧረ ወይኔ ባለቤቱ ሞቷል ብላችሁ ኧረ አርቲስቶቻችን ግን ተው። በጊዜ ነው የተፋቱት። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። ተገባልህ እኔን እንዳትረሳኝ በደስታ ዘፈን እኔ ራሱ አልችልም። ህይወታችሁ ብዙ እድለኛ ሰው አይታችሁ ሊሆን ይችላል፣ ግን እንደዚህ ሰው አይሆንም። ተው ምላሴ። የዘመናችን ንዋይ ደበበ። ሰላም ሰላም የቻናሌ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በምርጥ ቪዲዮ ተከስተናል። የትም እንዳትሄዱ፣ አብራችሁን ካላችሁ ፈታ ዘና የሚያደርጉ ቪዲዮዎችን ወደ እናንተ አድርሳለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ደግሞ ሼር፣ ላይክ እንድታደርጉ እየጋበዝኩ ወደ ቪዲዮ እንዴት ነው ከዚህ ጀምሮ እስከዚህ ይቀለጣል? ኧረ ወይኔ እንደዚህ ይቻላል እንዴ? እንደዚህ ይቻላል ወይ? ይቻላል እንዴ? ለዛ ነው እንደዚህ ፈርጠም ያለ ነገር እንደውም 14 ቀን ዳረጎ ነው ባታረጎ ደስ ይላል። ሶ ናይስ። ኮፊ ምናምን ከጂም በፊት ኮፊ ጠጣል? እንዴት ነው የምታረገው አንተ? እዚህ ስለጠበቀኝ ኧረ ተው። ዛሬ የምትለኝ ተጠናቅቄ ነው የመጣው። ሬዲ ነኝ ለሁሉ ነገር፣ የምትለኝ ነገር ለመስራት ማለት ነው። የምትሰራውን ነው መስራት እንፈልገው እሞክራለሁ። አማርኛውን ሾፋቻት ፍርጥም ያለ ነገር ይሄ ማለት ነው። እንዴት እንደመጣ እስኪ ያሳየኝ። ያቅቤ ነው እርግጠኛ ነሽ? እርግጠኛ ነኝ። እሞክራለሁ። ስለዚህ እኔ እንደዚህ ልታነሳኝ ቼክ አርጋት ብራዘር፣ ትመቻለች። እሺውን ጠፍሬ ገነጠለው። ደማኮ በጣም እንትን ያለው ይሁን እስኪ በቃ ያንሳኝ። እንዲህ ልበል ስልኮ ነበር። ለዛ ነው ኔውላሌን ደም ስር ለማግኘት ነው ጥፍሬ የሚገነጠለው። ግን ደም ስር ቀበጡ ሴትዮዋ ግን ከየትኛው ደም ስር ይስጥሽ? ከዚህኛው ይሄ በጣም ዘለላው ያምራል። ኤነርጂ እየመጣ ነው። እንደዚህ ይቻላል? ቤተሰብ ተሰብስቦ በሚያየው የቲቪ ጣቢያ ላይ እንደዚህ ይቻላል? እንደዚህ ይደረጋል? ገና ለገና ባለቤቱ ሞቷል ብላችሁ እንደዚህ አይነት ስርዓት የሌለው ነገር ትሰራላችሁ? የሚቆጣጠረን የለም፣ የሚያባረን የለም፣ አባወራ የሌለው ቤት ነው ብላችሁ እንደዚህ አይነት ነገር ታረጋላችሁ? እሺ ፕሮግራሙ እኮ ይቀረጽ፣ ችግር የለውም። ፕሮግራሙ ይቀረጽ፣ ግን ፕሮግራም ዳይሬክተር አለው። ዳይሬክተሩ ያየዋል አይደል እንዴ? መቼስ ኤዲተር አለው። ከመተላለፉ በፊት ደግሞ ይታያል አይደል? ፕሮግራሙ ዝም ብሎ አይለቀቅም። እና ይሄንን እንዴት ነው? ወይስ አንዴ ተቀርጿል በቃ የመጣው ይምጣ ነው? ሰዎች ቻናሏን እየሄዱብን ነው። ስለዚህ በዚህ ሁክ አድርገን እንያዘው ነው። ልክ አይደለም። ወደ ቀጣይ ቪዲዮ 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔርን አመስግኑልኝ። ዲር ተመስገን ይላል። አካውንት ይላል። የስ አንተ ቦስኪ ለቃን ስራ ነው። እንደዚህ አይነት ብር ገብቶላችሁ ባንክ ቤቱ ራሱ ዝም ይላችኋል እንዴ? በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት። ህይወቴ እየተሻሻለ መጣና አመት ከ2 ወር በኋላ ከውጪ 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔርን አመስግኑልኝ። እግዚአብሔር ሰጪ ነው። እኔ ቃን ስራ ነው የምሰራው። እውነቴን ነው። እኔ ይሄን ደረጃ አይቻለሁ። አካፍለም ብራዘር፣ አካውንቴን እዚህ ስር አረግልሃለሁ አደራ። በሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ይኸውስማ ከላይ ምንድነው ብሎ ዲር ተመስገን ይላል። አካውንት ይላል። የስ አንተ ቦስኪ 100 ቢሊዮን 568 ሚሊዮን ባለቤቱ ራሱ መቁጠር የማይችለውን ብር እኮ 796 ናውጅላችሁ ማያራሴ
ጌታ በጌታ በኢየሱስ ስም ስልጣን እግዚአብሔር ያስደነቃችሁ፣ አሜን። ያልጠበቃችሁ ያላሰባችሁ በረከት ጋር ተገናኙ፣ አሜን። ይኸው ከተማ የሚያናጋ መንደር ግን ለምንድን ነው ግን በምስኪኑ ሰው ላይ የምትጫወቱት? አሁን እንደዚህ አሁን ሃይማኖታዊ ነገሩን ሌላ ወደ ጎን አርጉትና ልክ ነው እንደዚህ መደረጉ በጣም እኮ እኔ እንጃ። አሁን ለመናገር ራሱ ችግር ነው። ዝምም ቢባል ደግሞ ይኸው ስንት ሰው ይመቻችሁ ያርግልህ። ምን አስጨነቅ? ከገባልህ እኔን እንዳትረሳኝ፣ በቃ እኔን እንዳትረሳኝ ከገባልህ አካፍል ትንሽ በቃ ያርግልሽ። ባንክ ቤቱ ራሱ እንዴ ይቀበለዋል እንዴ? 100 ቢሊዮን እኮ ነው ሲጀመር። ዲጂቱን ካያችሁት ከ100 ቢሊዮን በላይ ነው። ወደ ትሪሊየን ወደ ኳትሪሊየን የሚሄድ ነገር ነው። ወደ ቀጣይ ቪዲዮ ኤሊ ሲመቸኝ ቁልጭ ነው የሚያደርገው በቃ አቤት ውበት ዘፈኑም ይመቸኛል። ልጁ ደግሞ የገለጸበት መንገድ በቃ እንዴት ነው ያለው? በወርቅ ያኖሩ ያልችልበትም በቃ እሱ ብቻ ነው የሚችለው። እንደዚህ አይነት ነገር እሱ ብቻ ነው የሚችለው። አንድ ቦታ ይቆማል፣ ግን ብዙ ቦታ ነው የሚወስዷችሁ። በቃ አይኗ ውስጥ ይገባል የሆነ ነገር መልኳ ምናምን። እኔ አሁን ሴትዮዋ በቃ የሆነ እንዲህ የዘመናችን ንዋይ ደበበ ብያለሁ። ንዋይ ደበበ በቃ ድምፅ ቢኖረው ከዚህ ልጅ በላይ የሚወደድ አርቲስት አይኖርም ነበር። ይስጥ ብለን እንጸልይለት። 100 ሚሊዮኑ ድምፅ ይስጥ። 100 ሚሊዮን መግባት ከቻለ ለአንተ አይሳነውም። ድምፅ ይስጥ ጌታ። እውነት እኔ እንደዚህ አይነት ቅብጠት ነው በቃ ማይመቸኝ። በቃ እጭ ታሳቀኛለህ በእናትህ። ሊሰማው ነው ተኮሰው። ይገባሃል። ወደ ቀጣይ ቪዲዮ ሰላም ነው። ሰላም እንዴት ነህ? አለው እግዚአብሔር ይመስገን። ሁሉ ሰላም እግዚአብሔር ይመስገን። ወንድሜ ሰላም ነው። ስላስገባኝ አመሰግናለሁ። እሺ ታለንት ምንድን ነው? እኔ ግጥም። እሺ ቀጥል። አዎ ክላሲካል ይኖራል። አጅበኝ። አንድ ሰው ከሞተ ሀገሬ ሞተሽ በል ብሎ የነበር ያኔ ያ ምስኪን ገጣሚ። እኔም ዛሬ ጻፍኩት ሳገኝ አጋጣሚ። እንዴት ነው እያስተላለፈለት ያለው? እንዴት ሀገር ትሙት ስንት ጀግና እያላት እንኳን ከሀገር ባንዳ ከነጨ ጠበቃት። ሀቅ ህቅ የሚለው በራሱ መስፈሪያ ሊሰፍርሽ እያሻው እንደለመደበት ህዝቡን ነው። ወንድሜ ያኔ ትዝ ይልሻል ፖለቲካ ነው እንዴ? በእንጦስ ኢየሱስ በአክሱም ላሊበላ በአባቶች በቄሶች ሲቀደስ መጀመሪያ እንዳልገባው እኔም ገብቶኛል። ከዛ በኋላ እኔ ደነገጠው። ወይ ኮሜንት ጽፈውለት ነው
ግን እሱ አይደለም እኮ አንተ እኮ አይደለም ያልከው። ለምን አማተብክ? ሴጣን የሆነ ልጅ ነው ግን እውነትም ሴጣን ነው ልጁ ግን ዲ እሺ እኔ የምለውን ከደገምክ ይሄን 50 ብር ትበላኛለህ። ገብቶሃል? እኔ የምለውን መድገም 50 ብር መድብ ጀምረን። አንድ ውሻ አለ። አንድ ድመት አለች። ውሻ ስንት እግር አለው? 4 ተበላ። ውሻ ስንት እግር አለው ብለህ መድገም ያለብህ። ገብቶሃል? ውሻ ስንት እግር አለው ነው መባል የነበረበት። ተመታ ተረገምክ ነህ አንተ። አንድ ውሻ አለ። አንድ ድመት አለች። ስንት እግር አለው? ይሄው በለው። ለምን አሁን ነው የበለው? ኦኬ ለምን ስል እግዚአብሔር እንደጋ ቆይ ና አንድ የመጨረሻ እሺ የመጨረሻ 50 ብር መድብ እንዴ ተረገመ ለኝም ነው ባቀ የመጨረሻ 50 ብር መድብ። አንድ ድመት አለች። ጨዋታው ገብቷል። አለበኔ መደብ ብቻ ነው ግን አሪፍ ጌም ነው የእውነት በጣም አሪፍ ጌም ነው። አዝናኝ ነው። ይሄ ነገር ሰርግ ነው ምንድነው ጋይስ? እስኪ ዩትና ኮመንት አብረን አነባለን። ኧረ ሩጫ ምንድነው? ሩጫ እንዴ የት አለባቸው መሰለኝ? አይሾ ስፒድ የሆነ ሰርግ። ፈጣሪ የደሞዜን ቀን እንዲያፍጥንልኝ። የምን መንቀራፈፍ ነው? ታይም ኢዝ ጎልድ። አበሻ ግን አይኮምት። ኧረ ኮሜንት እኔ የተመቸኝ አይሾ ስፒድ የሆነ ሰርግ እውነት ነው። በቃ እንዴ የሌዱ ነው ዘና ነው ያደረጉኝ። ግን ይሄን ካሜራ አስታውሳችሁ ዳይሬክት ነው የሚሰራው ብለውኝ ነበር። ዳይሬክት እዛው ሰክተው ታምርተው ከዛ በኋላ እዚህ ስመጣ ቤት አምጥቼው ስሞክረው አይሰራም። ካሜራ ከተቀበልኩት ቆይቶ ግን ያው ባየሁት ቁጥር ስለምናደድ እውነት እቃው አልሰራ ብሎ አስቀይሞ ከሆነ ነገውኑ ጠዋት አውጥተህ ካሜራውንም ኬዙንም ድቅቅ አድርገህ ትሰብረዋለህ። ይሄን እተካልሃለሁ። በዙም አክሽን ካሜራ 6 ይባላል። ውሃ ውስጥ ይሰራል። ከ400 ምናምን እስከ 500 ምናምን ዶላር ነው። እኔ ነገውኑ አውጥቼ እሰጥሃለሁ። ወይኔ ሰበረው ሰበርከው። ባይዘው የበጉን ለምድ ገና ለበስኩት እንጂ ተኩላነቱ አልወጣልኝም። ለአንተ ካሜራውን እልክልሃለሁ። ምኑን ነው እልክልህ መሰለህ? ሊንኩን እልክልሃለሁ የት እንደሚገዛና ለአንተ ሊንክ ነው የሚገባው። እውነቱን ነው እንዴ ጊቫዌ የተሰጠን ካሜራ እንደገና ደግሞ በቃ ባይሰራም እኮ ነፃ ነው የተሰጠ። ማማረር እኮ የለብም። እንደዚህ አይነት ሰዎች ማለት ነው 1 ሚሊዮን ብር ትራንስፈር ብታረጉላቸው ብሩ ቀዳዳ ነው የሚሉ ሰዎች ናቸው። ዶክተር ነው ግን ሰይጣን ነህ አንቺ አለሽ እቺ ዞታ ነብረኛለች። አረ በእናትህ አትለ ስሚ ፊትሽ እኮ እውነት ፈረጅ እንዳያገኝሽ ቡልዶግ ነው ብሎ ነው የሚያስሩሽ። መነጽር አድርጋ አንተ ከውስጥ አይደል እንዴ የምታሽው የምትጠርገው እንደ ጸበል ካይኑ ጨር እንዴ ያዙ ምን ሆነ ብሬዝ ያረከው ለምንድን ነው እንዳትናከስ? ሰማኒ እኮ የጀበና ብቅ ማላራ አረ በስመ እንዴ ዳኒ ምን ሆነሽ አንቺ? ራስ ትሬላን ስተረመ መዚ ከጌው ትሮን ሳምንቶች ነው እንዴ አትበና እንደዚህ ነው አንተ እንዴ ብት የኔ ፍጥረት ውድድር ነው ይመስል ተሰቅስቀን እንዴ እንደሌሊ ተፈበለው አናተ ላይ የሚወጣ የረቢዞ ቋርጆ ዳኒ እኮ ነገር ለማሞለል ከብዳችሁ ከጎረቤት ጋር እንዴ ማዘር ጭንቅላት ያስተካከል 4 ራስ ላይ እኮ ነው የሚተኛው። 4 ራስ ላይ
ስማ ዳኒ እንዳለ አሁን ሰው ሲተኛ መሀል አይደል ያልገው ጎደጉድ ራስ ነው። እኔ አልቻልኩም። እኔም በቃኝ። ይመች ስሚኝ ኖ ፕሊዝ እኔ ስሚኝ እኔ ነኝ ከፍሎ አካውንት ንገረኝ። ችግር የለም 1070 ወንድ ልጅ ነው መክፈል ያለበት አይደል? 3670 ብሩ አበዛሽ መሰለኝ። አሰማትም እንዴ ሴት አሰማም አንተ ማለት ነው። ሴቶችን መስማት አለብን። ስማት አዎ ከፍ ያለ ብር ከሆነ ሴቶችን መስማት ግድ ነው። ከፍ ያለ ብር ላይ ሴቶችን ስሙ ወንዶች ተው። ያሲን ይመች። ምንድን ነው? ጺም እኮ ግዴታ አይደለም አይደል እንዴ? እንደዚህ አንተ ምን ሆነ ነው ከሰል ተቀብተህ ምናምን ትመጣለህ እንዴ? ኧረ እንዴ ኧረ ይሄ ሁሉም ወንዶች ናቸው። ምንድን ነው አንዱ ላይ ተጠምጥሞ አንዱን ደግሞ እጅ እንዴት ነው ወደድከው? በጣም አሪፍ ነው። በጣም አሪፍ ነው የሰራኝ። ምን ይስተካከል? ምን ይጨመር? በቃ ቢጨመር ነገር ባይሆን ይሄን ጨምርልኝ። አዲስ ጸጉር ይሄን ልውሰድ። ሰው ደጋ መጣለሁ። አዲስ ጸጉር ቤት ስትገቡ በቃ የማይነካካ ነገር ነው። ቅርጹን ራሱ ቀስ እያለ ቆይ ላሳምረው እያለ ወደኋላ እዚህ በተለይ ጺም ላይ እኔ አንድ ቀን ይህንን ጺሜን ማለት ነው እንደዚህ እዚህ ጋርና እዚህ ጋር አስቀርቶኝ አስባችሁታል? ይሄ ጺም ማለት ለወንድ ልጅ እዚህ ጋር እንትን ነው መስለው ልቤ ፍቅር የለም ሲል ከርሞ ዛሬ አንቺን አገኘ ታሞ እኔ ለምን ብርቅ ሆነብኝ ውድድ ስታረግኝ እኔ ግን ምንድን ነው? ኧረ ተው አበሻ መሀል ሆነ የማየውን ነገር አታርግ። በቃ ባዘፍንስ ጥሩ ታቀናብራለህ ምናምን። በቃ ዘፈኑ ግን ይቅርብህ። ወይኔ ወደቀ። በነገራችን ላይ ቃሉ ፑቲን ብዙ ልጆችን ኢንስፓየር እያደረገ ነው። ግን ዲኤም መመልስ አንተ ምን ሆነ ነው? አልገባህም? ሶሻል ሚዲያ የሆነ ሰሞን መነጋገሪያ ትሆናለህ፣ ከዛ ትረሳለህ። የሆኑ ሰዎች የአንተን ስራ እየሰሩ ፌመስ ይሆናሉ። በየቀኑ አታገባም እያለ ስለሚጨቀጭቀው ብቻ ሄዶ ጎረቤቱን ስለገደለው ሰው ልንገራል። ይሄ ግለሰብ 45 ዓመቱ ሲሆን አንድ ወቅት ጎረቤቱ በየጊዜው አታገባም እያለ ይጠይቋል። ጎረቤቱም የ60 ዓመት ሰውዬ ሲሆን አንድ ቀን ይሄ ግለሰብ ሲበቃው ጠዋት 2 ሰዓት አካባቢ ከእንቅልፉ ተነስቶ ይሄ ግለሰብ ማለት ነው ወደ ጎረቤቱ ቤት ሄድና በፍልጥ ይመቷል። ጎረቤቱን ይደበድበዋል። ከዛ እኔ በቃኝ እንዴ ምን አረገ? ኦኝ ምለ በሰላማዊ መንገድ እኩል ወደ ቀጣይ ቪዲዮ እንዴ ኧረ አርቲስቶቻችን ግን ተው። አሁን ቅርብ ጊዜ ነው የተፋቱት።
እኔ እኮ ዝም ብለው በቃ ተሯሩጠው ትዳር ይመሰርታሉ። 1 ወር ሳይሞላቸው ደግሞ ከሌላ ሴት ጋር። ኧረ ተው፣ አትሊስት ለልጆቻቸው አስቡ። ሴት ልጆች አሉ። የሴት ልጅ ባል እንዳንተ ቢሆን እንዳንተ እዛም እዚህም ቢል ደስ ይልሃል? ትልቅ ሰው አይደላችሁ ግን ተው። ምን ልትሆን ነው? ምን እየሆንሽ ነው? የሆነ ነገር አስጭሷት ነው እንዴ? ዞረሽ ተሽ ምን እየሆንክ ነው ወይ ምን እየሆንሽ ነው? እኔ ጾታዋ ተምታታብኝ። ጾታቸው ተምታታብኝ። ወንድ ናቸው ሴት ናቸው? እንዴት ነው ያረጋት? እንዴት ነው ያረጋቸው? አኩርፈሽ ነው እናትሽ አለችኝ። ልደትሽን ስቀር አኩርፈሻል በጣም። ሹፌር አባት ሲሆን ና ሲሉት ይውጣ እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው። ሹፌር አባት ሲሆን ይወጣል በቋጥኝ ይተኛል ተራራ ጨለማን ይደፍራል ቤቱን ሊያበራ። ሹፌር አባት ሲሆን የእናቱን ሐዘን የአባቱን መርዶ በድንገት ቢሰማ እያለቀሰ ነው የሚቀይረው ጎማ። ይዘውራል መሪ እያነባ በጣም። ሹፌር አባት ሲሆን ና ሲሉት ይውጣ እንጂ ሲፈልግ አይመጣም። የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል። ይሄንን ወቂ ከርታታው አባትሽ በጣም ይወድሻል። አንዴ ድምፅሽን አሰሚኝ የኔ አበባ፣ አንዴ ብቻ አባዬ በይ። ያሲን የሚገርም አይነት ስራዎች እየሰራ ነው። ከሆነ ጊዜ ወደዚህ ኮሜዲያን ሲባል ራሱ እኔ አሁን ቅር እያለኝ ነው። እኔ ያሲን ኮሜዲያን አይደለም። በተለይ ከሆነ ጊዜ ወደዚህ በጣም ሲሪየስ የሆኑ የማህበረሰብ ኢሹ የሆኑ ነገሮችን ነው የሚያነሳው እና በጣም የሚያስገርም ነው። ይሄ ደግሞ በቃ የብዙ ቤት ችግር ነው። ሹፌርን የማይረዳ ሰው አለ በጣም ስፔሻሊ አሁን ባለንበት ዘመን ደግሞ መንገድ ላይ በጣም ብዙ ችግሮች አሉ። ያን እንኳን አንደርስታንድ የማያረጉ ሰዎች አሉና ክብር ለሹፌሮች የእውነት። ያሲን ግን አንተ ትለያለህ። I don't know why የአንዳንድ ሰዎች ፊትና ስማቸው አብሮ አይሄድም። እውነት ነው። ኧረ ጸባይ ራሱ የአንዳንድ ሰው ጸባይና ፊትና መልክ አብሮ አይሄድም። ለምሳሌ ብሩክ ነው ስሙ፣ ስራው ግን ቅዱስ ነው ስሙ፣ ስራው ግን ሰላም ነው ስሟ፣ ስራዋ ግን ጸጋ ነው ስሟ፣ ስራዋ ግን ማን አለ ሌላ? ሄርሜላ። እኔ አሁን ሰላማዊት የሚባሉ ሰዎች በጣም ረባሽ በጥባጭ። ብሩክም የሆነ በቃ ከስር ትምህርት ቤት እያለን ትዝ ይላችኋል የሆነ ስክሪፕቶ ዴክስ ላይ እንዲህ ፈቅፍቆ ጫፏን አግሏት ምናምን አንገታችሁ የሚያስነካ ሰው ምናምን። ብሩክ ያብጸጋ ምናምን የሚባል ተንኮለኞች። ስምን መልአክ ግን አይደል እንዴ ያወጣል የተባለው? ለምን ሰልፍ ነው? የታክሲ ግቢ ድረስ እቤት እንግዲህ ነዳጁ የለ። ይገርምሻል፣ ባለፈው ሰልፉ መኝታዬ ጋር ደርሶ ተኝቼ ነው የተሰለፍኩት። ኧረ እባክህ። አዎ። A few moments later የኔ ቆንጆ ታገቢኛለሽ? እዛ ሰርፕራይዝ ላደርግሽ ነበር፣ እዚሁ ሰዓቱ ነጎደ። ሰርጉም እዚህ ነው። ኧረ ሰልፉ ይደረሰ። ጠጋ በሉ ትንሽ ወደፊት ጠጋ። ቢያንስ ከግቢ እንወጣ ነው።
later. ወራት በርቺኔ ነው አይዞሽ እንደ ቀል 9 ወር ሞላን አይደል? የት ተኝታችሁ ነው ግን? ናፍጣም በለው እንዴ? አሰለፈች በሏት አሰለፈች። አረው መጣኔ ሳኖታ የልጅቷ ስም አሰለፈች ነው። መቼ ነው ግን ለችግሮቻችን ሲሪየስ የምንሆነው ግን እንዴ? እንደዚሁ ሰቀን ቢያልፍልን ግን በጣም አሪፍ ነበር። ያሬድ ነጉ እሺ ተብሏል። ግን እሺታ ግን እንዴ ያሬድ ነጉ ነፍስ አሁን ማረፊያዋን አግኝታለች። ነፍስ ማረፊያዋን አታውቅም እና እኔ ያም ሆነ ግን አሁን ማረፊያዋን አግኝታለች። ሰብሰብ ብለ ተቀመጥ፣ እረፍ። ጓደኛ ምርጥ ባለትዳር ነው። አንተም ደግሞ ምርጥ ባለትዳር እንደምትሆን ተስፋ አረጋለሁ። ያሬዶ ይመችህ። ምርጥ ያራድዬ ልጅ። መልካም ጋብቻ፣ መልካም ትዳር። እንዴት ሻራ ኬላውን እሺ ኬላ የሚፈትሹ ሰዎች ራሱ ያሳልፏቸዋል። የሆነ አይነት እንስሳን የመሰሉት ወላሂ ያስታውቃል እኮ ማለት የሆነ እሺ አሁን ኮንትሮባንድ በቃ ኮንትሮባንድ ነው የሚሰሩት ምናምን እሺ ይባልና ፈታሾቹ ማለት አያውቁትም ነው። በህይወታችሁ ብዙ እድለኛ ሰው አይታችሁ ሊሆን ይችላል፣ ግን እንደዚህ ሰው አይሆንም። ኢንስፔክተር ጂልቻ ይባላል። መኖሪያ ቦታው ሸገር ሲቲ ፉሪ ሲሆን በአንድ ሳምንት የጊዜ ልዩነት ውስጥ በተለያዩ ከተሞች በሚወጡ የመኪና ዕቁብ እጣዎች የሁለት ተሽከርካሪዎች ባለቤት ሆኗል። ኢንስፔክተሩ እንግዲህ መጀመሪያ በሆሳና ከተማ በሚዘጋጀው ቪክቶር ሰለሜ የመኪና ዕቁብ የፎርድ መኪና እጣ የደረሰው ሲሆን ይህ ደስታ ሳይረሳ በጥቂት ቀናት ልዩነት ውስጥ ደግሞ በአዳማ ከተማ በሚዘጋጀው ዳኒ የመኪና ዕቁብ ሃዮንዳይ ክሬታ መኪና እድለኛ ሆኗል። ግለሰቡ ከዚህ በፊትም እዛው ዳኒ አዳማ የመኪና ዕቁብ የ50,000 ብር እጣ አፍንጬም በላኝ እንደዚህ ልበል። እንግዲህ በጥቂት ቀናት ውስጥ የሁለት ዘመናዊ መኪናዎች ባለቤት ሊሆን ችሏል። እሱም አፌንም እየበላኝ ነው። ግን ታው ምላሴ ብንናገር ኢንስፔክተር ነው። መልካም እድል ይመች። እኔ ምንም አላልኩም። እኔ ምንም አያገባኝም። ይመች። ማን አንተ ንቃተ ህሊና የምትባለው? ሰማኝ አንተ ሪስክ ላይ ገብተህ እኮ አሁን ንቃተ ህሊና አለ። አንተ ጥቃተ ህሊና ነው። አሁን ባይዘ እንዳትሸወሩሽ። ከዚህ በኋላ ንቃተ ህሊና የሚባለው ጥቃተ ህሊና ብላችሁ መናገር ያለባችሁ። ምክንያቱም ያለ ስም ነው የተሰጠው ማለት ነው። ጆካ ወንድ ከሆነ ማለት ነው። ፍጥነቱ ግን እንዴት ነው? ይቅጠመኝ። እኔን ደግሞ ምን እንደዚህ መቅጠን ይቻላል እንዴ? እያንዳንዱ ሲያብጥ ምናምን ነገር የሚችል ምናምን መስሏቸዋል። አንድ ሰው ማለት ነው ወንድ ከሆነ እኔ ነኝ የሚል ካለ አዲስ አበባ አይደለም ከአዲስ አበባ ውጭም የትኛውን ቦታ ላይ ማለት ታክሲን ከኔ ጋር መግባት ይችላል። አንተ አሁንም ንቃተ ህሊና ሳትሆን ጥቃተ ህሊና ነህ። ሙድ ያዙበት። ጥቃተ ህሊና እያላችሁ ይኸው ጥቃተ ህሊና ይመቻችሁ። እንደዚህ መቅጠን ይቻላል እንዴ? አንተ እንዴት ነው የቀጠንከው? ሐሳብ ያወራውን እኔ ምንም አልሰማውም። ደግሞ እኔ የመጀመሪያ ሳይሆን ሰለሞን ቦጋለ ታስሮ በቃ እዛው ከስቶ ምን ሆኖ የመሰለኝ። ይሄ ውድድር ከተካሄደ ለምን 200,000 500,000 ሰው ሚይዝ አዳራሽ አይገኝም? 500,000 ሰው ይገባል። 500,000 ሰው በ4,000 ብትሰራው ስንት ነው? በጣም ብዙ ሚሊዮኖች ነው ማለት ነው። ያ ማለት የኔ ዋጋ በጣም ትልቅ ነው ማለት ነው። ይሄንን ዋጋዬን ይሄንን ቫልዩን አውርጄ እናንተ ባቀረባችሁ የት ነው 500,000 ሰው ሚይዝ አዳራሽ አለን እንዴ? ሲጀመር 5 ሚሊዮን ብር አቅርባችሁ እሺ ስላችሁ እናንተ እዚህ ጋር የምታሽላሉ ከሆነ ሌላ ነገር ነው በቃ ሐሳቡ በዛ ነው የተናደረ። ይህ ሲያስጠላ በእናታችሁ። ይህ ሲጀመር
የውድድር ሰው አይደለም። በቃ 500,000 ሰው ይላል እንዴ? ወደ ሌላ ቪዲዮ ይድረስ ለተከታዮችም ለማትከተሉኝም ልትከተሉም ያስባችሁ እውነት የሆነ ነገር ልንገራችሁ። ይህም መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ። ፋዘር ምንድን ነው የተፈጠረው? ለቤቴ እውነቱን ልንገራችሁ። ዲኤንኤ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ይህን የማደርገው ነፍሰ ገዳይ እንዳልሆንኩ እንድታውቁልኝ ስለምፈልግ ነው። ይህን ቪዲዮ እኔ አላየውም፣ ይቅርብኝ። እኔ በቃ እንደዚህ አይነት ነገር በጣም ነው የሚያስጨንቀው። በቃ ሚዲያ ላይ ለምን ፋዘር ግን ሚዲያ ላይ እንደዚህ ወጡ? አሁን ለኛ ነገራችሁን አልነገራችሁን እኮ ምንም ትርጉም የለውም። ፋዘር ማንም እኮ ጉዳዩ አይደለም፣ ግን የእርሶ ገመና ነው በቃ የሚጋለጠው። ሹፌር ባል ያላችሁ ሰዎች ግን አራ አድቡ በቃ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰሞኑን አነጋጋሪው ጉዳይ እናንተን ብቻ አይደለም፣ ቤተሰቦቼም ደንግጠዋል። እናቴ ደንግጣለች፣ አባቴ ደንግጧል፣ ዘመድ አዝማዶች ደንግጠዋል። እና እናቴ ማለት ነው በጣም ደጋሽ ናት። በዚህ አጋጣሚ ልንገራችሁ፣ በጣም ደጋሽ ናት። በቃ ሰው በልቶ የሚጠግብ የማይመስላት እናት ነው ያለችኝ። እና በትንሽ በትልቁ ነው ዝግጅት እንደዚህ የሚደረገው እኛ ቤት ውስጥና እንዴት አለምዬ ሳጠራን አለም ነው ስሟ እናቴና አለምዬ እንዴት ሳጠራን ልጇ እንዳረች ብለው በቃ በፎቶ ምክንያት በጣም ብዙ ቤተሰብ ውስጥ ብዙ ነገር ነበር የተፈጠረው። እና እኔም እና አንድ ብርና አንቺ አትጋቡም ነው ማለት ሚቃነን አልመሰለኝም። ግን ለምለቀው አዲስ የሰርግ ሙዚቃ ቪዲዮ ክሊፔ ላይ አንድ ብር ነበረ ሞዴል ሆኖ የተጫወተውና ለዛ ነው የነበረው። እና የእውነት ለመሰላችሁ እንግዲህ እውነት አለ። እውነቱ ፍቅር ነው። ዘፈኑን እንድትሰሙትና ያሰባችሁልኝም ፍቅር እንዲጋባባችሁ ለእናንተ ጋብዛችኋለሁ። ማላሳያችሁኝ ፍቅር ስለሰጣችሁኝ ስለተመኛችሁልኝ መልካም እንደ አይነት ቀልድ ምናምን የሚቀልዱት ነገር ነው። በቃ የሆነ ሆን ብለው መጀመሪያ ሆን ብለው ለፕሮሞሽን ምናምን ይሰራል። ከዛ በኋላ ቤተሰቦቻችን እንደዚህ ሆኑ፣ እንደዚህ ወጡ፣ እንደዚህ ወረዱ ምናምን ደግሞ ይላሉ። ዘሬ ግን መልኳ እንደዚህ ነበር እንዴ? ግን የሆነ አልተቀየረባችሁም? ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ እኔ አልችልም ሙዚቃ ሶሪ በሳቅ በጫወታ በደስታ ዘፈን በጣም የሚረብሽ ነው። ስንቱን አሳለፍን ስንት ደስታየን ጠረፍ ገራሚ ድምፅ ነው ያላት። መከራ ብዙ አልሰራችም። ሲፈራረቁብን በተራ በተራ ሲፈራረቁብን በተራ በተራ ደቂቃ አልፎ እኔ ራሱ አልቻልኩም። እኔ ራሱ አልችልም፣ አቋርጬዋለሁ። ሰዎች እስከ መጨረሻው ከእናንተ ጋር የሚሆኑ ይመስላችኋል? እስከ መጨረሻው የህይወታችሁ ጠብታ ድረስ አብሯችሁ የሚሆኑ ይመስላችኋል ምናምን። ግን የሆነ ቀን መለያየት፣ ከዛ የምር የመለየት ስሜት ውስጡ የገባ ሰው በቃ ይህን ዘፈን ሲሰማ አይችልም። አይ ቲንክ ሉላ ያ ይመስለኛል
ፐርሰናል ሌላም ኬዝ ሊኖር ይችላል። ግን ደግሞ እንደ ኢቢኤስ ደግሞ በጣም ብዙ ጠውረዶችን አሳልፈዋል። ነፃነት፣ ከዛ አስፋውን ባለቤቱ ራሱ እና ሆድ በባሳችሁ ሰዓት ይህን ዘፈን አታዳምጡት። እንባ በእንባ ነው የሚያረጋችሁት። ግን የሉላ እንባ ውድቅ እንዴት ነው በቃ ከውስጥ ነው እስኪወርድ ሰከንድ አልፈጀበትም። ለማንኛውም ህይወት ይቀጥላል። መንግስት መስሪያ ቤት ውስጥ ይመች ነገሩ። ሁሉም ዘፈን በእርግጥ ምንም አይደለም። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ከሆናችሁ ደግሞ ሼር ላይክ እንድታረጉ እየጋበዝኩኝ የዛሬው ቪዲዮ በዚያ ያበቃለው። ሳምንታችሁ አሪፍ ይሁንላችሁ፣ ቀናችሁ ብሩህ ይሁን። በሚቀጥለው ቪዲዮ እስከንገናኝ ቻው። አብዲ ነበርኩ።